የሚያስፈልጋችሁ እናንተ ባለሀብት መሆን እንጂ ባለሀብት ቤተሰብ ወይም ደግሞ ባለሀብት ጓደኛ አይደለም። እናንተ ማታዙበት ገንዘብ ምን ያደርግላችኋል? የሚያስፈልግሽ አንቺ ኤክሰርሳይዝ ሰርተሽ ጠንካራ መሆን፣ ራስሽን መከላከል ወይም ደግሞ ራስሽን መጠበቅ እንጂ ስፖርተኛ ጓደኛ ወይም ደግሞ ቢውልደር ፍቅረኛ መያዝ አይደለም። የሚያስፈልግሽ ሰርተሽ የራስሽን ብራንድ ቢውልድ ማድረግ እንጂ ባለሀብት ማግባት ወይም ደግሞ ባለሀብት ማሳደድ አይደለም። የሚያስፈልጋችሁ እናንተ ጎበዝ ተማሪ መሆን፣ ጎበዝ አንባቢ መሆን ወይም ጎበዝ ሰራተኛ መሆን እንጂ የጎበዞች ጓደኛ ወይም የጎበዞች ወዳጅ መሆን አይደለም። ያን በህይወታችሁ ላይ ጠብ የሚል ለውጥ አያመጣም። ያን በውጤታችሁ ላይ የሚጨምረው አንድ ቫልዩ የለም። የሚያስፈልጋችሁ እናንተ ጀግና የምትሆኑበትን መንገድ ፈልጋችሁ በዛ መንገድ ጀግና መሆን ነው እንጂ ጎበዝ ስለሆኑ ሰዎች ወይም ደግሞ ጀግና ስለሚባሉ ሰዎች ቀኑን ሙሉ መከራከር ወይም ደግሞ ቀኑን ሙሉ ስለነሱ ሰዎች ሲያወሩ መዋል አይደለም። የሚያስፈልጋችሁ እናንተ ባላችሁ ወይም በተሰጣችሁ ስጦታ ሰርታችሁ ታዋቂ ሰው ወይም ደግሞ ታዋቂ ፌመስ መሆን ሊሆን ይችላል። እናንተ በምትሉት ፌመስ ወይም ደግሞ ታዋቂ ሰው መሆን እንጂ ከታዋቂ ሰዎች ጋር ፎቶ ተነስቶ በየሶሻል ሚዲያው መለጠፍ አይደለም። ያነ የሚወዱትን ምግብ ወይም ደግሞ የፈለጉትን ምግብ በፎቶ ከማየት የዘለለ ምንም ትርጉም የለውም። የሚያስፈልጋችሁ በትንሹም ቢሆን እናንተ ባላችሁበት ወይም በምትፈልጉት መንገድ ስኬታማ መሆን ነው እንጂ ስኬታማ የሆኑትን ሰዎች የቀን ውሎ፣ የሳምንት ቆይታና የወርና የዓመታት ስቶሪ ቀኑ ሙሉ ሲከታተሉ መዋል ወይም ደግሞ በየጊዜው የእነሱን ስቶሪ ሲከታተሉ መኖር አይደለም። የሚያስፈልጋችሁ በትንሹም ቢሆን የራሳችሁን እውነተኛ ብራንድ መፍጠር ነው። ማንም ሰው አይወደደው፣ ማንም ሰው አይከተላችሁ፣ ማንም ሰው አይደግፋችሁ፣ ማንም ሰው አይይላችሁ። የሆነ ቀን ላይ ሁላችንም አይተኑ ሁላችንም ቆመን አጨብጭበን እንቀበላችኋለን። ብቻ እናንተ ስራችሁን ስሩ። ብቻ እናንተ ራሳችሁ ላይ ስሩ።